አንድ ሰው ነው በየሄደበት አመል አለበት እግዚአብሔር በቃ ስለ እግዚአብሔር መልካምነት የማውራት በቃ እግዚአብሔር እንደዚህ ፍቅር ነው መልካም ነው እያለ በቃ በጣም ያወራልና አንድ ጸጉር ቤት ጸጉሩ ሊስተካከል ገባና እንደለመደው ለጸጉር ቆራጩ እግዚአብሔርን ሲያወራው ልጁ ወደ ኮስተር ሄደና አይ ወዳጄ ስነ ስርዓት ያዝ በቃ እግዚአብሔር የሚባል ነገር የለም እግዚአብሔር ቢኖር የሁሉ ጎዳና ላይ ያለው ህፃን ሁሉ ያለ ጥፋቱ ሲወለድ ሆስፒታል ሂድስቲ ማረኝ ፈውሰኝ አይደለም በቃ ግደለኝ ልረፍ የሚል ጸሎቶችን ለምን እነዛን ሰዎች ለምን አይፈውሳቸው ይሄ ሁሉ ምን ሰማውን ጦርነት ለምን አያስቆም ብሎ እግዚአብሔር የለም የሚልበትን ምክንያቶች ይደረደርለታል ከዛ ሰውየው የምርም አለና ጥያቄ ጠየቀ እንዴት እግዚአብሔር ለነዚህ ጉዳዮች መልስ አልሰጠም ብሎ ጸጉሩንም ግማሹን እንደተስተካከለ ቆይ ከዚህ በላይ መስማት አልችልም ብሎ ፈቶ እየሮጠ ሲወጣ ከውጪ ጸጉሩም ጺሙም ያለቅጥ አድጎ ወደ ማስፈራት ደረጃ የደረሰ ሰውዬ ከፊት ለፊት ይመጣል አየው ደስ አለው እየሮጠ ገባ ወደ ጸጉር ቤት ጸጉር ቆራጭ አንተ የለህም አለው እንዴት እኔ ያለው ይላል ቆሜ እያየኝ አየለህም የለህም እንደ አንተ ብትኖር ኖሮ ይሄ ሰውዬ ጸጉሩ ጺሙ እንደዚህ ሲበላሽ አንተ የት ነበርካል እሱማ እኔ ጋር መጥቶ ስላልተስተካከለ ነው ሲሉ እነሱም እግዚአብሔር ጋር ጉዳያቸውን ስላላደረሱት እንጂ እሱ እጅ ላይ ደርሶ ያልተስተካከለ የተበላሸ ነገር የለም ብሎ መለሰለት ይባላልና እግዚአብሔር ጉዳዮቻችንን ስላልሰጠነው ስላላስጠጋን ወደሱ እንጂ ስለሌላ አይደለም ዝም ያለው